ኢየሱስ ደግ አምላክ ነው። አሜን። እልልታ ጭብጨባ ይሁን። ኢየሱስ ጌታ ነው። አሜን። እኔ መጀመሪያ ምስክርነቴን ከመናገሬ በፊት አሁን እዚህ ራሱ እንዳልቆም በጣም በብዙ ትግል ነው የመጣሁት። እንግዲህ ፕሮፌት እግዚአብሔር ዘመኔን ይባርክ እየጻፈልኝ በመከራ ነው እዚህ የደረስኩትና እንዳልቆም በጣም የሚታገል መንፈስ አለ። ግን እኛ እንቆማለን። አሜን። ኢየሱስ ጌታ ነው። አሜን። ሰይጣን ግራ ይግባው እንጂ ዛሬ እኔ ሁሉ ጊዜ ይሁድ እመጣለሁ። ግን ዛሬ ላይ የገጠመኝ ምንድነው? መኪና በሰላም የሚመጣ መኪና መተን እዚህ መሃል ላይ ስንደርስ ናፍጣ አለቀ ብሎ ቆመ። እኔ በጊዜ ደርሼ ፕሮግራም አስይዤ ለማመስከር ነው የመጣሁት። ግን እንዳልደርስ አደረገኝ። እዚህ 3 ሰዓት የሚገኝ ሰውዬ በበቃ መሃል ላይ ያለው 3 ሰዓት ከተኩል ሆነ እና ጠላት እንዴት እንደተዋጋኝ ይሄንን ቀን ራሱን ለመመስከር በብዙ አይነት ጸሎት ነው እዚህ የደረስኩት። እግዚአብሔር ግን የሰራው ስራ ምን ጊዜም ይነገርለታል። አሜን። ሃሌሉያ። በህይወት ኖረን እንመሰክራለን። የተደረገልንን አንደብቅም። ከመደበቅ የሚቀር ነገር እንዳለ ባለፈው ነገር ያለው እግዚአብሔር ግን መልካም ስለሆነ በህይወት አኖሮን እግዚአብሔር ዛሬ ለምስክርነት አበቅቶኛል። ፕሮፌትንም እዚህ ያላችሁትንም እግዚአብሔርንም እኔ ይቅርታ መለምነው በጣም ብዙ ተደርጎልኝ ግን ይሄንን ብዬ እናገራለሁ አለ ይህችን አሁን ሰው ምን ይለኛል እያልኩ ብዙ ጊዜ አልናገርምና ያ ነገር ደግሞ ጎታች ስለሆነ እግዚአብሔር ታላቅ ነገር አድርጎ ዛሬ አቆሞኛል። እግዚአብሔር ታማኝ አምላክ ነው። መጽሐፍ ቅዱስ ሲናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው አይልም፣ ለበጎ እንዲደረግ እናውቃለን። ቀያሪ ማሽን ያለው አምላክ ነው። አሜን። ሰይጣን አጣሞ ያመጣል፣ እግዚአብሔር ለመልካም ያደርጋል። እና እግዚአብሔር ለኔ ለመልካም አድርጎልኝ እዚህ ደርሻለሁ። ክብር ለኢየሱስ ይሁን። ዛሬ ሳምንት አልመጣሁም። ዛሬ ሳምንት ስብሰባ እዚህ ስለነበረኝ ሚዛንኝ ግን አልገባሁም። ዛሬ ሁለተኛ ሳምንት ላይ ፕሮፌት ያመጣው ቃል ታላቅ ነገር ነው በህይወቴ የሰራው። በጣም ለዘመናት የቆየውን ነገር የፈታ ቃል ነው የመጣልኝ። እግዚአብሔር ክብሩን ይውሰድ። አሜን። አብስቶ ነው የሰራውና አንድ ስላልሆነ በብዙ ስለሆነ ነው ሰፋ አድርጌ የምናገረው እና እኔ በብዙ ቆይቻለሁ። እንግዲህ እዚህ ሲመጣ 2013 አካባቢ ነው ፕሮፌት መልእክት ሲያመጣልኝ ያኔ የተነገረ ቃል አሁን 7 ወር 6 ዓመት የቆየውን እግዚአብሔር ዛሬ ፈታልኝ። አሜን አሜን። ለእግዚአብሔር ፊት ትንሽ ነው። ሃሌሉያ። ያደረገለት ጌታ ቀናቶች ለኛ ይረዝማሉ በአመታት ስለሚቆጠሩ፣ በእግዚአብሔር ፊት ግን ሁሉም ያው ነው። ስለዚህ ለእግዚአብሔር ትንሽ ነውና በጣም የቆየ ነገር እኔ ማስተርሴን የተመረኩት 2011 ነው። 2011 ተመርቄ ያው ምቹ ስላልሆነ ጥዬ ነው ከከፋ ሀገር እዚህ የመጣሁትና እዚህ ግል ትምህርት ቤት ቆየው። ግል ትምህርት ቤት ላይ በኮሮና ተባረርን። ያው የተወሰናችሁ ታውቁኛላችሁ። ተባረርን። እግዚአብሔር ደግሞ ሰው አዘጋጀልኝ። ጉራ ፈርዳ የሚባል ሄድኩኝ። ማውቀው ነገር የለም። ዝም ብሎ ሄጄ ገባው በሪሰምርነት እና ሲሄድ ግን አጣመው እዚያው ሚዛን ላይ የኔ እኩል አንድ ክፍል ተምረን ማስተርስ እንግሊዘኛ በሪሰምርነት እየሰሩ ግን ትክክለኛ የሪሰምርነት የሚከፈላቸው አሉ እዚህ። እኔን ግን አንከፍልም አሉ። ምክንያቱም ስጠይቅ ጽሁፍ ነው የሚያስነብቡኝ። ጽሁፉ ላይ በሳብጀክት ማስተርስ ሪሰምርነት አይከፈለውም ይላል። ለሌላ ይከፈላል፣ ለኔ አይከፈልም። ስለዚህ ይሄን ጽሁፍ ገልብጦ ማንበብ የሚችለው እግዚአብሔር ካልሆነ በስተቀር እኛ ቀጥታ ምናለቦና ምንም ማድረግ አልቻልኩም። ተው ስንት ዓመት 2012 በኮሮና መጨረሻ አካባቢ ነው ጉራ ፈርዳ የተቀጠርኩት። እስካሁን ድረስ በዲግሪ ደሞዝ ለ6 ወር ለ5 ዓመት ሰራው። ጌታ ፊት አሳየው። የእግዚአብሔር ሰው ደግሞ ፕሮፌት መልእክት ሲያመጣልኝ ደብዳቤ ይሰጣል ይለኛል። እኔ የትኛው ደብዳቤ እንደሆነ ዝም ብሎ ይቆያል። ለካ እግዚአብሔር ቀኑን አይቶ ነው የምነግረኝ። ከዛ ኖረ እኔም በቃ ተውኩኝ። መከራከር ብዙም አልችልም። እንዱ ሲገኝ ፊት ለፊት መናገር እንጂ አልችልም። እግዚአብሔር ይችላል ይላል። እዚህ ዛሬ ሁለተኛ ሳምንት የመጣው ቃል ምን የሚል ነው? እግዚአብሔርን ጠብቅ፣ የቃል ኪዳኑን ቃል ጠብቅ። ቃል ኪዳኑ ራሱ ይሰራል የሚል ሃሌሉያ አሜን። ራሱ ይሰራል አለ። ሰራልኝ። እንዴት አድርጎ እንደሰራው እዛውን የተቀመጠው ኃላፊ ዝም ብሎ ያለ ምክንያት ይጠምደኛል። እኔ ምንም አይገባኝ። ጓደኛዬ ነው። ትምህርት ቤትን ዝም ብሎ ይጠላል። ይመጣል። ትምህርት ቤት ውስጥ የሚጠላ ነገር የለም፣ ግን ዝም ብሎ ይጠላኛል። መናገር ሲያቅተው ማናችንንም ሰላም ሳይል ወጥቶ ይሄዳል። እኔ ምን እንደነካው አላቅም። ጌታ ሆይ አንተ ነህ እንግዲህ ሰውዬ ልብ የምታውቀው። ምንም ማውቀው ነገር የለም። ስራዬን ነው የምሰራው።
ስራ ላይ እንከን የለም። እግዚአብሔር አንተ ሁሉን ትችላለህ። ስለዚህ በዚህ ሰውየውና በኔ መሃል ላይ የሆነ ታምር ሰርተህ ታሳየኛለህ፣ እኔ ለምስክርነት ቆማለሁ አልኩ። ጌታ ስሙ ይባረክ። ለካ ሰይጣን ሲያቀብጦ የነካካኝ ይሄ ሰውዬ ደብዳቤን ፈርሞ ለመውረድ ነው። የኔ ጌታ እዚህ ቃል ተነገረ። ሰኞ ለታ ደብዳቤን 2 ደረጃ ከደረጃ 15 16 ዘሎ ደረጃ 17 ተብሎ የኔን ደብዳቤ ፈርሞ ለሱ የመውረጃ ደብዳቤ ተሰጠው። 2 በተመሳሳይ ታ አሜን። ክብሩን ለጌታ ይሰጣል። የኔ አምላክ በዚህም ይወጋል፣ በዚህም ይወጋል። አሜን። በዚህ ይመታል፣ በዚህ ይባርካል። አሜን። እኔን ለመጥቀም ስል እግዚአብሔር እንዴት እንደሆነ አድርጎ ሁሌ እየመጣ የሚዋጋኝንም ገለል አደረገው። ደብዳቤንም ፈረመና እናና ውሰዳለኝ። ሄጄ አመጣው። ለሱ ግን የመሄድ ደብዳቤ ተሰጠው። እኔ አሁን ይሄን ስናገር አንዳንድ ሰው ጠማማ ነው እንደ ለሰው መጥፎ ያስባል እንደ ምናምን ይላል። ይሄ መንፈስ ዓለም ነው ወንድሜ። እዚህ መንፈስ ዓለም ውስጥ የበረከት ቦታ ነው። ገና ለመዳን ለምናምን አይደለም እዚህ የምናመልከው። ድነናል፣ እያመለክን እየተባረክን የምንኖርበት አካባቢ ነው። ሰይጣን የሚዋጋንን የሚወጋ የእግዚአብሔር ክንድ እዚህ አለ። የምንሰማው ቃል እዛ ይወጋል፣ እዚህ ይባርካል። ስለዚህ ሰይጣን መንፈስ ነው፣ ሰውን ነው የሚጠቀመው። ሰው አልመለስም ካለ ያ ሰው ለሰይጣን የተወረወረው ይደርስበታል። ምንም ማድረግ አንችልም። እግዚአብሔር ግን ትልቅ አምላክ ነው። ያንቺ ምን ነው የሚዋጋን? አሜን። 5 ዓመት ደብዳቤን በእጄ ሰጠ። ጠላትን በፊቴ መታው። አሜን። እንዳይሰርዘው ደብዳቤውን ፈርሞታል። እንግዲህ ምንም ማድረግ ስለማይችል ደብዳቤን ሰጥቶ እሱ ሄደ። ደብዳቤን ተቀብለ 2 ደብዳቤ ተቀብዬ የእግዚአብሔር ሰው ያመጣው ቃል እዚህ ቁጭ ብዬ ጌታ ምስክሬ ነው። ይሁት ነው የተሰበከው። ደብዳቤ የተፈረመው ሰኞ ነው። የ7 ዓመት ደብዳቤ። ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔር ትልቅ አምላክ ነው። እግዚአብሔር አንድ ጊዜ ተናገረ። እኔም ይህን ብቻ ሰማሁ። ኃይሌ ማን? ኃይሌ የጅኒ አይደለም። ኃይል የተሰባሰቡ ሰዎች አይደለም። ኃይል የቡድኖች አይደለም። ኃይል የኛ ጌታ የእግዚአብሔር ነው። እዚህ ቤት የእግዚአብሔር ክብር አለ። በግል የሚመጣ ትንቢት ሳይሆን እዚህ ተነግሮ በእያንዳንዱ ቃል ውስጥ የምነገር ነገር ይሰራል። አሜን። እመኑ፣ ተቀበሉ። እግዚአብሔር ስራችሁን ይሰራል። ስራው የተሰራለት ሰው እኔ ነኝ። የዳዊትን አይደለም ማነበው ራሴ እግዚአብሔር እዚህ ቤት በተነገረው ቃል ስራዬን ሰርቶታል። የእናንተንም ይሰራል። የኛ ጌታ ጀግና ነው። በነፃነት የምንኖርበት ቤት ነው። የሰማነው ሆኖ የምናይበት ቤት ነው። ክብሩን እሱ ይውሰድ። አሜን። ሃሌሉያ። ታላቅ ክብር እልልታ አምጡለት። እልልታ ጭብጨባ ለእግዚአብሔር። ፕሮፌትን እግዚአብሔር ይባርከው። እንግዲህ በብዙ የሚወደው አባቴ ነው። እስኪ እግዚአብሔር ይባርክ ይበሉ። እንግዲህ ምን እላለሁ? በኢየሱስም ይባረክ። አሜን። ዘመኑ ይለምልም። እንደ ዘንባባ ይለምልም። አሜን። ከፍ ብሎ እንደሚታይ ነገር ታይቶ ይታይ። አሜን። ዓለም ላይ እየታየ ይታይ። በኢየሱስም ቅባት ይጨምርልን። አሜን። ምንም ማድረግ አልችልም። እንደኔ ደስ ያላችሁ ተቀበሉ፣ ተገልገሉ። እግዚአብሔር በሱ እየሰራ ነው። አሜን። እንዲህ ስም ጠርቶ ሳይሆን ቃል ሲያነብ የሚወጣው ቃል እየሰራ ነው። አሜን። ክብር ለኢየሱስ ይሁን። ይህንን ቤት ወንድሞቻችንን ለእኛ የሰጠ ጌታ ይባረክ። ለዚህ ጌታ ታላቅ እልልታችሁ ተባረኩልኝ። ሃሌሉያ።